ግባ ገባንለት ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳ ወንዱ ክለብ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያደረግናት። ጠጓን የለም ለጠፍ ነው ያደረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስመ አብ ከቀዩ በኋላ መጥቶ አረ በስመ አብ እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው። እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት። ጆንስ ምን አይነት ጎል ያስቆጠረው። ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ። ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሶም። ከምሬና ነው የምልህ። የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝ ላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ። ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ እና አትውለዱ። ምን እንዴ ሊቨርፑል ነው ሰዎች። ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት እየተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው። ይኸውልህ ከኔ በመቀጠል የኤፍኤ ካፕ ዋንጫ ተገማሽ ቡድን አንተ ነህ ይበላ። ስለምሬ ነው የምላችሁ። የዛሬው ሊቨርፑል ጀምአው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከት ነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል። ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል ጀማው። ከዛ ውጪ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው ግባ ይላል። ኤፍኤ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኬዝ፣ ሶቦስ ላይ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። መሐመድ ሳላ ጎልና አሲስት፣ ሶቦስ ላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ይሄ ለቻምፒየንስ ሊግ መዘጋጃችን ነው መሆን ያለበት። አሁን አሌክሳንደር ኢሳቅና ፍሪምፖክስ ሲመለሱ እያስገባን ትንሽ ደቂቃ ጫውተን ምናምን እየቀየርን ዋና ተጫዋቾችንም ደግሞ ወደ ፐርፎርማንሳቸው እንዲመለሱ እያደረግን መሄድ አለብን። 3-0 የሚገርም ውጤት ነው። ኤፍኤ ካፕ ላይ ብራይተንን ሄደን ለጥፈናት መተናል። ይመቻል እና አሪፍ ውጤት ነበር። ይመቻችሁ። ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፍኤ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎት እና ሊያም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ባያንስ ብራይተን እንገጥማሉ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጨዋታውን ጨዋታ ኮናቴ ዊን አሪፍ 3-0 ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ እየቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከሶስቱ ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱንም አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለኝ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ። ማን አሁን የሚቀጥለው ዙር ላይ ማን እንደሚገጥምሽ እናያለን። ሌላ የፕሪሚየር ሊግ ቡድን እንዳይገጥምሽ ብቻ ፍሪ። መጥፎ ነገር ነው ባይዘ የፕሪሚየር ሊግ ቡድን ሮቴት። አሁን እኛ ነገር በባካፕ እና በአንደር ምናምን ነገር ተጫዋቾች ስንጮታ ያለሽ ምክንያቱም ሪላክስ ገባሽ አይደል? ሪላክስ
የኛ ቤንቻችን ራሱ በጣም ይችላል በጣም ስለሚችል ነው ቤንቻችን ራሱ ገባሽ አይደል we are the gunners በእንግሊዝ ኤፍ ኤ ካፕ አራተኛ ዙር ጨዋታ የአርነ ስሎቱ ሊቨርፑል ብራይተንን በአንፊልድ በማስተናገድ 3-0 በሆነ ውጤት በማሸነፍ ብራይተንን በመጣል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ተመጣጣኝ የሚባል አይነት እንቅስቃሴ ነበር የተመለከትነው። ነገር ግን ሊቨርፑሎች 42ኛው ደቂቃ ላይ በከርቲስ ጆስ አማካኝነት ቀዳሚ የሚያኖሩበትን ጎል ማስቆጠር ችሎ ነበር። ሚሎስ ኪርኬዝ በጣም አስደናቂ አሲስት ነበር ማድረግ የቻሉ። ታዲያ ከሰከንድ ሃፍ በኋላ የመጀመሪያዎቹ ደቂቃዎች ላይ ጫን ብለው የጀመሩት ብራይተኖች እንግዲህ ተደጋጋሚ ሙከራዎችን ያደረጉ የነበረ ቢሆንም ነገር ግን ሊቨርፑሎች ዶሚኒክ ሶቦዝላይ አስደናቂ ጎል እንዲሁም ደግሞ ሙሐመድ ሳላህ ከፔናልቲ ባስቆጠሯት ጎል አማካይነት እንግዲህ ሁለት ጎሎችን አከታትለው አስቆጥሮ ጨዋታውን በመግደል የብራይተንን ሪትም ለማጥፋት ችለዋል ማለት ነው። ብራይተኖች ከዛ በኋላ በርከት ያሉ የማጥቃት አጋጣሚዎችን ለመፍጠር ቢሞክሩም ሊቨርፑል ላይ ጎል ለማስቆጠር በቂ አልነበረም። ከነ ክሊን ሺት ይህንን ጨዋታ ሊቨርፑሎች ማሸነፍ ችለዋል ማለት ነው። የሶቦዝላይ ጎል በጣም አስደናቂ ነበረ። ከዚህ ጨዋታ ጥሩ ነገር ሞሳላህ ጎልና አሲስት አስመዝግቦ መውጣቱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ።